Hey guys, እንዴት ናችሁ? ዛሬ የምናወራው ስለተለያዩ ሜካፕ ፕሮዳክት ጥቅሞች ነው። ሶ ምንን ለምን እንጠቀም፣ እንደየቆዳችን ታይፕ ደግሞ ስኪፕ ማድረግ መዝለል የምንችላቸው ስቴፖች ወይ ደግሞ ግዴታ የሚያስፈልጉን ስቴፖች፣ ይሄንን በዲቴይል ለማውራት የሞከርኩበት ቪዲዮ ነው። ኢን ዲቴይል እያንዳንዱ ሜካፕ ጥቅም ካወቀን ሜካፕ ጀማሪ ብንሆንም ወይ on a regular basis ሜካፕ የምንጠቀም ሰዎች ብንሆንም ይሄ ቪዲዮ ይጠቅማል ብዬ የማስበው ዝም ብሎ ቱቶሪያል ላይ ስላየሉንም ስቴፕ ከመድገም ወይ ራሳችን ላይ እንትን ከማለት ለራሳችን ፐርሰናላይዝድ የሆነ ሩቲን ለክሬት ለማድረግ ይጠቅመናል ብዬ አስባለሁ። የመጀመሪያው ከለር ኮሬክተር ነው። ከለር ኮሬክት የምናደርገው ምንም አይነት ኢምፐርፌክሽን ካለብን ቀይ ካለብን አረንጓዴ እንጠቀማለን። ፒች ወይ ደግሞ ኦሬንጅ እንጠቀመው ደግሞ ጥቁር ነገር ካለብን ነው። ፊታችን ኢቨን የሆነ ክሊር የሆነ ስኪን ካለን ይሄንን ስቴፕ መዝለል እንችላለን። የሚቀጥለው ኮንሲለር ነው። ኮንሲለር የምንጠቀመው ፋውንዴሽን ታርጌት የማያደርጋቸውን ብሌሚሾች አሁንም ኢምፐርፌክሽን ያለን ፊታችን ላይ ፋውንዴሽን ታርጌት የማያደርጋቸውን ሞር ፉለር ከቨሬጅ ስለሆነ እንዲሸፍንልን አንደኛ፣ ሁለተኛ ደግሞ ፋውንዴሽን ስናደርግ ፊታችን አንድ ወጥ ከለር ይሆንና የናቹራል ሃይላይት እና ኮንቱራችንን ሉዝ ስለምናደርግ ያንን ብራይትነስ ፊታችን ላይ የምንፈልጋቸው ኤሪያዎች ላይ ብቻ ለመጨመር እንጠቀማለን። ኮንሲለር ስንመርጥ ከፋውንዴሽናችን አንድ ሁለት ሼድ ነጣ ያለ ከለር ነው የምንመርጠው ወይ ሼድ ነው የምንመርጠው። ይሄንን ስቴፕ መዝለል እኔ ሬኮሜንድ አላደርግም። ፊታችን ጥርት ያለም ክሊርም ቢሆን ፋውንዴሽን አንድ ከለር ስለሚያደርገን ሃይላይት እና ኮንቱሩ ወይ በስሱ ወይ በጣም ባልነጣ ፋውንዴሽን ብንመልሰው ሞር ሜካፓችን ያምራል። ብዙ ከቨሬጅ የማንፈልግ ከሆነ ላይት ዌይት ኮንሲለሮች፣ ብዙ ፉል ከቨሬጅ ያልሆኑ ኮንሲለሮችን መምረጥ እንችላለን። እንደየቆዳችን ታይፕ ደረቅ ቆዳ ካለን፣ ኦይሊ ቆዳ ካለን። የሚቀጥለው ፋውንዴሽን ነው። ፋውንዴሽን ሙሉ ቆዳችንን ኢቭን አውት የሚያደርግልን አንድ ወጥ ከለር የሚያደርግልን ፕሮዳክት ነው። በኋላ ሃይላይት እና ኮንቱር ብለሽ ምናምን ስንጨማምር ለዛ የሚሆን ዩኒፎርም የሆነ ቤስ የምንሰራበት ፕሮዳክት ነው። እንደ ብላንክ ካንቨስ አይነት ነገር የሚሰራልን ፕሮዳክት ነው። ፋውንዴሽን ስንመርጥ ያው እንደየቆዳችን ታይፕ ነው የምንመርጠው። ኦይሊ ስኪን አለ፣ ድራይ ስኪን አለ፣ ፉል ከቨሬጅ ነው የምንፈልገው፣ ላይት ዌይት ነው የምንፈልገው። በተለይ ቆዳችን በጣም ክሊር ከሆነ ምንም አይነት ኢምፐርፌክሽን ከሌለው ግዴታ ፉል ከቨሬጅ ፋውንዴሽን ማድረግ የለብንም። አንደስ ምርጫችሁ እሱ ካልሆነ በስተቀር ስኪን ቲንቶች አሉ፣ በጣም ላይት ዌይት ላይት ከቨሬጅ የሆኑ ፋውንዴሽኖች አሉ። ቆዳችንም ክሊር ባይሆን እንደዚህ ከስር ከለር ኮሬክት ምናምን የምናደርግ ከሆነ ስቲል ላይት ዌይት ፋውንዴሽን መጠቀም እንችላለን። እንዳልኳችሁ እንደየምርጫችንና እንደ ቆዳችን ታይፕ ነው። ድራይ ስኪን ካለን፣ ኦይሊ ስኪን ካለን ለዛ ፊት የሚያደርግ ፋውንዴሽን ብንጠቀም ኦቨርኦል ስኪፕ የሚደረግ ፕሮሰስ ሳይሆን ያው አጀስት ማድረግ ይቻላል። ፋውንዴሽናችን የምንፈልገው ኢምፐርፌክሽን ለመደበቅ ከሆነ ከስር ከለር ኮሬክት ምናምን በማድረግ አትሊስት የምንጠቀመውን አማውንት መቀነስ እንችላለን። ፋውንዴሽን ስንመርጥ ከለር ማች ማድረግ የሚያስቸግረን ከሆነ ወይ አልታ ወይ ሰፎራ ስንሄድ እዛው የሚሸጡልን ሰዎች ከለር ማች ያደርጉልናል። አንድ ፋውንዴሽን ከገዛን ኦል ይር ራውንድ ማድረግ እንችላለን ማለት አይደለም። ሰመር ሼድ አለን፣ ሰመር ላይ ትንሽ ጠቆር እንላለን፣ ከዛ ደግሞ ዊንተር ላይ ቀላ እንላለን። ሶ ያንን ብንጠነቀቅ አሪፍ ነው። የሚቀጥለው ኮንቱር ነው። ኮንቱር ስናደርግ ፋውንዴሽን ስንቀባ የተፈጥሮ ሻዶአችንን ሉዝ ስለምናደርግ ስምጥ የሚሉትን ቦን ስትራክቸሮቻችንን ሉዝ ስለምናደርግና የጎስት የመምሰል ነገር ስለሚሰጠን ፋውንዴሽን ያንን የምንመልስበት ፕሮዳክት ነው። ኩል ቶንድ የሆኑ ፕሮዳክቶች ነው ለኮንቱር የሚመረጠው። ቤሲክሊ በተፈጥሮ ቆዳችን ስምጥ የሚልበት ቆዳችን አጥንታችን አክቹሊ እንደዚህ ገባ ገባ ስምጥ የሚልበት ቦታ እና ፊታችንን ስካልፕት የምናደርግበት ፕሮዳክት ነው። አፍንጫችንን ኮንቱር የምናደርግበት፣ ቺክ ቦናችንን፣ ጃ ላይናችንን ምናምን ሞር ኤክሰንቹዌት የምናደርግበት ፕሮዳክት ነው። ኮንቱራችንን ስንቀባ እንደዚህ ፊል ብናደርገው እዚህ ጋር ራሱ ስምጥ የሚል እንትን አለው ቺክ ቦናችን ስልና እሱ ጋር እንደዚህ ከላይ አፍንጫችን ጋር ጃ ላይናችን ጋር ለሜካፕ ጀማሪ ከሆናችሁ ወይ ደግሞ ብሌንድ ማድረጉ ነርቨስ የሚያደርጋችሁ ከሆነ ፓውደር ኮንቱር ወይ ደግሞ ፓውደር ብራውንዘር መጠቀም እንችላለን። ለዚህ እንትን ግን ሞር ዲፋይንድ የሚሆነው በክሬም ፕሮዳክቶች ወይ በሊኩዊድ ፕሮዳክቶች ነው። ሶ ፋውንዴሽን ሳደርግ አንድ ወጥ ከለር ነበርኩኝ። አሁን ደግሞ የሆነ የሻዶው ኢሉዥን ክሬት አደረኩኝ ፊቴ ላይ ማለት ነው። እና ኮንቱር ስንመርጥ መጠንቀቅ ያለብን በጣም ዳርክ የሆነ ኮንቱር መምረጥ የለብንም። ከቆዳችን ሜቢ አንድ ሁለት ሼድ ጠቆር ቢል ነው። ምክንያቱም ማዲ የመምሰል እንትን አለ በጣም እየጠቆረ ከቆዳችን በጣም የጠቆረ ፕሮዳክት ከመረጥን ወይ ሼድ ከመረጥን እና ያንን መጠንቀቅ ያስፈልጋል። ከፋውንዴሽናችን ጋር ማመሳሰል እንችላለን። ወስደን ልንገዛ ስንል ከፋውንዴሽናችን ትንሽ ብቻ ጠቆር ቢል። የሚቀጥለው ብላሽ ነው። ሊኩዊድ ብላሽ መጠቀም እንችላለን፣ ፓውደር ብላሽ መጠቀም እንችላለን። ሊኩዊድ ብላሽ
እና ፓውደር ብላሽ ሁለቱንም መጠቀም ይችላል። ሁለቱንም አንድ ላይ መደረብ ደግሞ ሞር ፒግመንትድ ያደርገዋል። ከፓውደር ይልቅ ሊኩዊድ ብላሽ ወይ ክሪም ብላሽ ስናደርግ ናቹራል የሆነ ፍላሽ አለው። ከቆዳችን እንደሚመጣ አይነት ፍላሹ ፊታችን ላይ ከለር ለመመለስ የምንጠቀመው ፕሮዳክት ነው ማለት ነው። እየተጠቀምኩ ያለሁት ብላሽ የኤልፍ ሊኩዊድ ብላሽ ነው። በትንሹ ጀምረን ከዛ ለመደራረብ የምንችለው አይነት ፕሮዳክት ነው። ከዛ ፌስ ፓውደር ደግሞ ሴት የምናደርግበት ሊኩዊድ ፕሮዳክቶቻችንን ሴት የምናደርግበት ፕሮዳክት ነው። የፋውንዴሽናችንን አይነት ሼድ ነው የምንመርጠው። ኦይሊ ስኪን ካለን ሞር ይሄ የማይዘለል ፕሮዳክት ነው። ምክንያቱም ኦይል ኮንትሮል አለው። እዛው ሎክ አድርጎ ሊኩዊድ ወይ ክሪም ፕሮዳክቶቻችንን ሴት ያደርግልናል። እንደገና ደግሞ እንደየምንመርጠው ፓውደር ብለር የሚያደርግ ፓውደር አለ። እንደየስኪን ኮንሰርናችን መርጠን መግዛት እንችላለን። ቀኑን ሙሉ ሜካፓችን እንዲውል እንደገና ደግሞ እንደኔ ዲዊ ሉክ የማትወዱ ከሆነ ሞር ማት የሆነ ሉክ የምትወዱ ከሆነ ያንን ሻይን ያጠፋልናል፣ በዛ ላይ ሴት ያደርግልናል። ፌስ ፓውደር የምንጠቀመው ለነዚህ ነው ማለት ነው። ዲዊ ሉክ የምንፈልግ ከሆነ ወይ ደግሞ ደረቅ ቆዳ ካለን ወይ ፎር whatever reason ፓውደር የማንፈልግ ከሆነ መዝለል እንችላለን። ሴት ማድረግ የምንፈልግበት ወይ ኦይሊ የምንሆንበት እንጂ አይናችን ስናም ብቻ ሴት አድርገን ሌላውን ፊት መዝለልን እንችላለን። እኔ ሉዝ ፓውደር ከማድረጊ በፊት አይኔትን መጀመሪያ በራሱ ፌስ ፓውደር ሴት አደርጋለሁ። እቺን ብቻ ተጠቅማችሁ ሌላ ፊታችሁንም መዝለል ትችላላችሁ። አይናችን ስር ክሪስ ስለሚያደርግ ሙቭመንት ስላለ ምናምን በክሪም ወይ በሊኩዊድ ብቻ ባንተው ጥሩ ነው። ከዛ ሉዝ ፓውደር ነው፣ ሴም ኮንሰፕት። አሁንም ሴት የምናደርግበት ፕሮዳክት ነው። ትራንስሉሰንት አለ፣ ከለር የሌለው እንደየከለራችን ደግሞ አለ። ሞር ፒች ቶን ያለው አለ። ይህም እንደየምንፈልገው እንደየ ብለሪንግ አለ፣ ብራይትኒንግ አለ፣ የተለያየ እንደ ምርጫችን ነው የሚሆነው። ቤሲክሊ ይህም ሴት የምናደርግበት ማቲፋይ የምናደርግበት ቤክ የምናደርግበት በጣም ኦይሊ ከሆነ ደግሞ ፊታችንን ቤክ የምናደርግበት ፕሮዳክት ነው። ክሪም ወይ ሊኩዊድ ካደረግን በኋላ ይህንን የምናደርግ ከሆነ አንደኛ የትም አይንቀሳቀስም፣ ሜካፓችን በደንብ እዛው ሴት አድርጎ ያቆይልናል። በተለይ ሴቲንግ ሉዝ ፓውደር እንደዛ ከሆነ እኔ ቲዞኔ ላይ ስለሆነ ኦይሊ የሆነው ሞር ፎከስ የማደርገው እዛ ጋር ነው። ቆዳችን ኦይሊ ከሆነ በደንብ ብዙ እንትን አድርገን እንደ ቤክ እንደማድረግ እዛው ላይ ትንሽ ሰዓት ትተነው አይሻዶችንን እስክንሰራ ምናምን እዛው ላይ ትተነው ከዛ በኋላ እንደዚህ ደስት ኦፍ ማድረግ እንችላለን። ካልሆነ ደግሞ እንደኔ ወዲያውም ደስት ማድረግ ይቻላል። የሚቀጥለው ብሮንዘር ነው። ብሮንዘር ፊታችን ላይ ዋርምት የምንመልስበት ፕሮዳክት ነው። አሺ ከሆነ ነጭ ከሆነ ወይ በፋውንዴሽን አንድ ወጥ ከለር ከሆነ በሴም እንደ ክሬም እንትኑ ፊታችን ላይ ዋርምት የምንጨምርበት ከለር የምንጨምርበት እንደገና ደግሞ ስካልፕት የምናደርግበት ናቹራል ሻራችንን ወደ ፊታችን የምንመልስበት ፕሮዳክት ነው። ይህም ብዙ ከቆዳችን መጥቆር የለብንም። በፍላፊ ብራሽ ብዙ ሳንጫን አፍንጫችንን በዚህ ኮንቱር ማድረግ እንችላለን። የሚቀጥለው ሴቲንግ ስፕሬይ እና ፊክሲንግ ስፕሬይ ነው። የእነዚህ ልዩነት ፊክሲንግ ስፕሬይ ሜካፓችንን ከጨረስን በኋላ ሎክ የምናደርግበት ሴት የምናደርግበት ፕሮዳክት ነው። መጨረሻ ላይ ይህንን ስፕሬይ አድርገን የትም አይንቀሳቀስም። ሴቲንግ ስፕሬይ ደግሞ መሀል ላይ የምንጠቀመው ነው። በየመሀሉ በክሪም ፕሮዳክት በሊኩዊድ ፕሮዳክት በየመሀሉ አሁን ለምሳሌ ሃይላይት እና ኮንቱር ወይ ኮንሲለሬን ኮንቱሬን ፋውንዴሽንን ካረኩ በኋላ ይህንን ስፕሬይ አድርጌ ብሌንድ ሳረግ ኢትስ ኢዚ ቱ ሙቭ ለማንቀሳቀስ ብሌንድ ለማድረግ እንዲቀል ያደርግልኛል። እንደገና ደግሞ ፓውደር ይሄ ፓውደሪ ሉክ አሺ አይነት ሉክ ከሰጠኝ እሱንም ይሄ ፓውደሩን የመቀነስ እንትን አለው። ሴቲንግ ስፕሬይ በየመሀሉ ነው የምንጠቀመው። ፊክሲንግ ስፕሬይ መጨረሻ ላይ ነው የምንጠቀመው። የትኛውን እንምረጥ ብለን ኮምፔር የምናደርገው ፕሮዳክት አይደለም። ከዚህ ሁለቱም የተለያየ ጥቅም ነው ያላቸው። ይሄንን ሴት ለማድረግ ነው የምንጠቀመው፣ ይሄንን ብሌንድ ለማድረግ ፓውደር አሺ ሉክ ለመቀነስ ነው የምንጠቀመው። የዛሬ ቪዲዮ ይሄንን ይመስል ነበረ። አይ ሆፕ ዲስ ሄልፕ። ይሄንን አይሻዶ እንዴት እንደሰራሁት ማወቅ የምትፈልጉ ከሆነ የሚቀጥለው ቪዲዮ ላይ ፖስት አድርገዋለሁኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። Thank you for watching.